ሁለተኛ ምን አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልካለን። ካለ እግዚአብሔር ማለት ማለት ነው። ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው። ካለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር አልፋና ኦሜጋ ነው። ስለዚህ ሁለተኛ እግዚአብሔር አለ። ራሱን የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ምን ማለት ነው? ሁለተኛም ደግመና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነው በካልኡ እግዚአብሔር ወይ አንዴ ወነአምን በካልኡ እግዚአብሔር ማለት ነው። ቃል በቃል ወነአምን በካልኡ እግዚአብሔር ወነአንተ በሁለተኛው መልሱ መምህር ይመልሱ። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትፈልገ ነው መጽሐፍ አምነዋል። ቁም እዚህ ጋር ሀሳብ ስለበውከው ነው መምህር እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። ቃውን አስቆም። እሺ አንተ እንደዛ እንድል ነው የፈለግ ወደዛ እንድመጣል ነው መጽሐፉ ብለውታል እኮ አንዴ መስለና አዋይ ምን ይላል? እሺ አንዴ እሱ ኢምራን ጥያቄ ጠይቆ እስኪጨርስ እርሶ መጠበቅ አለበት። እየሳተ እኮ ነው። አይ እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሰተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ዕምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱ መጠይቆን ብቻ እየተረጎሙ ቢሄዱልን ይሻላል። በቃ እሱም ብለውታል እና እናመሰግናለን ብለውታል። ካለ ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ካለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካለ ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ያለቃሉ። ኢብራሂም ሁለት አምላክ ለመሙላት ፈልጉ ኖ እንደዛ ይልማ የሚለውን መስሎት አንደኛ በመጀመሪያ በአንደኛው ይኸው በአሃዱ እግዚአብሔር አሃድ ማለት ነው አንድ የመጀመሪያ አንድ ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካለ አለ። ወነአምን በካለ ማለት በካልኡ እግዚአብሔር ካልኡ ነው። ካልእ ሳይሆን በካልኡ ሁለተኛም ለማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት አንተ ሁለተኛ እግዚአብሔር ያለ መስሎ ነው። አይምራ ካልኡ እግዚአብሔር ማለት ነው። ሁለተኛ ለማለት ነው። አንተ ሁለተኛ እናመሰግናለን። አቆርጡም ነው። ቆይ ይሄ ማጨበርበሩ አጭበርብሩ። በካልኡ እግዚአብሔር ማለት በካልኡ ካለ ሳይሆን ካልኡ ትርጉሙ ሁለተኛም ለማለት ነው። ግን ሁለት አምላክ ሳይሆን ሁለተኛው ምን አንድ ስሙኝ ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። እና ሀሳብ ተቀምጥና እንጥቀጥል ይሻላል። ያጀማ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ የተባለው አይልም በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን ሁለተኛ እግዚአብሔር። ስለዚህ ካለ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳዕና መልሱልን መምህር ይመልሱልን። ሰው በራሱ ሀሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሀሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ እሱ ሰምቻለሁ። አይድገሙልኝ። ሰምቻለሁ። እሱ ጥያቄ ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። ጥቅስ ላይ ቁማሩ እንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልከት፣ እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር
ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሀሳቡ ሌላ ነው። ተዘው መጽሐፍ ቅዱስ ልጅ እሺ ጠማማ ማለት ያጀማ ትርጉሙ ሌላ ነው። ቆይ አንዴ ጠማማ ማለት ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆሞ ይመልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ አፈጣ ያሰራር፣ ልዩ ልዩ አሰራር አለ። እሺ ችግር የለውም። በቃ እሱን ሰምቻ አሰራር እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ ልዩ ልዩ ነው። ይሄ ሌላ አሰራር ልዩ አይመልሱትም። ያጀማ አይመልሱትም። ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርዓ ብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርዓ ብሩክ በቤተክርስቲያን ያጸደ ሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰል እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣው እውነት ይቀበሉታል ይህ መጽሐፍ? ይሄ ማለት ደግሞ ትርጉሙ አባባሉ ምንድን ነው? የእግዚአብሔር ቃሉን ነው። ይሄ አሁን ዘብራዶ የእግዚአብሔር በላ ቃሉን አነበበ የሚለው መምህር ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛ በኋላ እናንተ እሱ እናያለን። እንደዚህ ይላል ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው ይላል። 3ቱ አካል ሥላሴ በሆዱ ቆዩ ይላል። ቆይ አዎ ይኸው በእንትና በዚህ ሰው ያለዋል፣ በዘርዓ ብሩክ አድረዋል። ጥያቄ መምህር በደንብ በቅድስት ድንግል ማርያም ብለሃል። በቅድስት ድንግል ማርያም እኮ አምላክ የሆነ የተወለደው እሱ ላይ አሁን ጥያቄ ነው መምህር ለመጨረሻ ጊዜ እሺ ዕምራን በምጠይቅበት ጊዜ እርስዎ ያው መመለስ ብቻ ነው የምኖሩበት። ስለዚህ እርስዎም በተራው ስለምጠይቁ ችግር የለውም። እኔ ይኸውልህ የራሱን ሀሳብ እኮ ነው የሚሄድ ይርማ። አሁን እኮ ስተታይ እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይህ ዘብራን ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርስዎም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ እንደሱ ይሽታል። አወያያችን አካሄድ አለ። አካሄድ የሚባል አለ። ይምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። አንዴ ወደ እሱ እንመለስ መምህር። አንዴ ቆይ ወደ እሱ እንመለስ። ከሱ በፊት ከዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ይልቃል ላስቀጥል። እኒህ የአዋት አስጀምረው እኒህ የአዋታቸው እንቁዎች ሙስሊሞች ብቻ ፎሎ የምታደረጉ እንደ ያጀማ ፎሎ አታደረጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍረ እንደ ያለው መምህር ዘረኝነት ይመስልባቸዋል። ሙስሊም ሲገባ አንዴ ነው ፎሎ የምታደረጉ ያጀማ ይህ መምህር አይደለ። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ ዛነ ቆይ አንዴ ልጠይቅና ይበቃኛ። ወላሂ እኔ ከዚህ ጋር ልጓኝ መምህር አዳምጦ እዚህ ጋር ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማለት ነው እኮ መለኮትነቱን ማንነቱን ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። እሺ ማስረጃ አንዴ ማስረጃ እንደዛ ነው የሚተረጉመው። ማስረጃ ትርጉም አለ። አንድ ማስረጃ ስቶና ከየት ነው ያመጡት? በደንብ መጽሐፉ ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገር ማስረጃ ብለኸኛል አይደለ? እያሱን እግዚአብሔር ምን አለው? ቦታውን ይንገሩኝ አንዴ ቦታውን ይንገሩኝ። እያሱ ላይ ምዕራፍ 1 ላይ ምን ይለዋል? እያሱ ምን አለው? ምዕራፍ 1 ላይ ይህንን መጽሐፍ ይለው በአንገት ሰው ይላል። መጽሐፍ ይበላል እንዴ? ቁጥር ስንት? ቁጥሩን ንገሩኛ እንዴ። 1 ጀምረህ አንብበው። ቁጥር ስንት?
8 አካባቢ ከአንድ ጀምር አንብበው ዝም ብለህ ችግር ታገኘዋለህ። እንደዚህ አይበለግ ቁጥሩን በስልክ ይናገሩ። እሺ ሀሳቡን ልንገርህ። እኔ በቃሌ ስለማውቀው ማስረጃ ቦታው ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘ? ጠቄ ነው። ይህ ሀሳቡ ነው። ይህ ሀሳቡ ወቅቱን እየተነተነ ነው። ቁጥር ስንት? አንድ ላይ ሀሳቡን ነው እየገለጸ ቁጥሩን ለይቶ ያንብቡ። ቁጥሩን እዚህ ቦታ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ እሱን አውጥቼ ስለመሱ አልጠየቅኩም። ስለመሱ አልጠየቅኩም። የት ቦታ ሲቀጥል እንደዛ ይል መምህር እባክዎትን ማስረጃ ከኪሳ ይሆን። እሺ አወጣልሃለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገት ሰረው ሲለው ካለማስረጃ ይሆንማ ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ። ከክርስትና ወጥቷል ወላሂ ያልኳችሁ ይሄን ክርስቲያን አስገብተን አስመሰክራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁ እና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ።